2014 የ500 ዓመት ችግር በ10 ዓመት ይፈታል። መሪዎቻችንም መነቃቃት ይጀምራሉ። መነቃቀፍ ሳይሆን ብርሃንሽ መጥቷልና የእግዚአብሔር ክብር በርቶልሻልና ተነሺ አብሪ። በጦርነት ማሸነፍ አይቻልም። ተወያዩ ነው። ችግሩን የሚፈቱት እነሱ ራሳቸው ናቸው። ቅርብ ጊዜ ነው፣ ብዙ አይደለም፣ ረጅም አይደለም፣ 5-6 ወር ነው። ከዚህ በኋላ ይሄ የከፍታ ዘመን ሲመጣ ሰዎች ፖለቲካቸውን እርግፍ አድርገው ወደ ስራ ይገባሉ። ችግሩን ከፈቱ በኋላ ሰላም ይመጣል። ችግር ፍቱና ሰላም አምጡ በላቸው። በትግራይ በሲዳሞና በወለጋ ከ20 በላይ ማዕድናት ይወጣሉ። እንተ የምትጠይቀኝ ከባድ ነገር ነው። አየሩ ያጣራዋል፣ ጦርነቱም ያጣራዋል። የተረፈው ደግሞ በምድሩ ይኖራል። ችግርና ሽግግር፣ ነውጥና ለውጥ የማጣሪያ ጊዜ ነው። ለጥቂት ጊዜ ይነሳል። የተፈለገው ነገር ስራውን ይቀጥላል። የተለያዩ ችግሮች ከኢትዮጵያ ይገፈፉና በሰው አእምሮ ውስጥ አዲስ ነገር መፈጠር ይጀምራል። እኔ እንግዲህ እግዚአብሔር የተናገረኝን ነው የምናገረው። የበልና አይደለም። የ500 ዓመት ችግር በ10 ዓመት ይፈታል። የትኛው ቦታ ነው? ትግራይ ብቻ ነው ብትል ግን ኦሮሞም እንደዚህ ነው። አማራም ችግር ላይ ነው። ሁሉም ችግር ላይ ነው። እነዚህ ሁልጊዜ በቴሌቪዥን በተለያዩ ነገሮች ነገር የሚያሟሙቁም እንዲያቆሙ። አሁን በትግራይ ላይ በሚከሰቱት አንዳንድ ነገሮች አንዳንድ በጣም ጥቂት በሆኑ ሰዎች በሚያነሷቸው ሀሳቦች የትግራይ የመገንጠልን ጉዳይ ያነሳሉ። እርስዎ ደግሞ በከፍታ ዘመን ለኢትዮጵያ ትንቢቶት በሰሜን ማዕድናት እንደሚወጡ ከኢትዮጵያ ከፍታ አንዱ በሰሜን የሚወጡት ማዕድናት የከበሩ ማዕድናት እንደሆኑ ተናግረዋልና ከዚህ አንጻር እንደው እንደዚህ አይነት ስጋት ላለባቸው ሰዎች እንደዚህም ክፋትን ለሚያስቡ እና ጸረ ኢትዮጵያ ለሆኑ ሰዎች ምን አይነት አስተያየት ነው ያለው? እኔ እንግዲህ በውስጤ ያለው በትግራይ በሲዳሞና በወለጋ ከ20 በላይ ማዕድናት ይወጣሉ። እኔ ያረጀውን ጦርነት ትተን ያለፈውን ግርግርና ሽርሽር ትተን ጥላቻ ትተን ወደ ስራ ብንሰማራ ደስ ይለኛል። እኔ ክፉ ለሚያስቡ ወደ ስራ ተሰማሩ፣ መልካም ለሚያስቡ ለስራ በሚመች ሁኔታ መንገዳችሁን አቅኑ ብዬ ነግራቸዋለሁ። ይሄ ነው መናገር የሚወደው። መቼም እኔ እነዚህን ችግሮች ማየት ከጃንሆይ ጊዜ ጀምሬ የነበርኩበት ሰው ስለሆንኩ ችግር አይፈታም ብዬ አላስብም። የደርግም ዘመን ጊዜ ተፈታ፣ የኢህአዴግም ጊዜ ተፈታ። አሁን ይሄ ጊዜም ይፈታል። ሁሉ ጊዜ ጦርነት ሲነሳ ለዘላለም አይሄድም። ለጥቂት ጊዜ ይነሳል። የተፈለገው ነገር ስራውን ይቀጥላል። ስለዚህ የሚቀጥል ዘመን እንጂ ተቆርጦ የሚቀር ዘመን የለንም። ዘመናችሁን ዋጁ ይላል እንደ እግዚአብሔር ቃል ከሆነ ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ይወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ብዬ ለሕዝቦቹ ነግራለሁ። ብዙ ሳትጨነቁ እግዚአብሔር ያዘጋጀልንን በረከት፣ የመሬትን በረከት፣ የአየሩን በረከት አብረን እንድናመጣና ምድራችን እንድትበለጽግ ወጣቶቻችን እንዲበለጽጉ አደራችሁን ወደ መልካም ሐሳባችሁን አዙሩ ብዬ መከራለሁ። ደግሞ እግዚአብሔር የቀደሙትን ሰዎች አእምሮ መለወጥ በጣም አስቸጋሪ ነው እና ከ35 ዓመት ወዲህ ያሉ ወጣቶች ይሄንን ግርግርና ሽርሽር ትታችሁ ወደ ስራ ተሰማሩ ብዬ እነሱን ደግሞ መከራለሁ። ትልልቆች መቼም አይታዘዙልንም። ለእርስ በርሳቸው ይታዘዙ እንደሆነ አላቅም።
እና ስለዚህ ትልልቆችን የምመክረው ሰላም ለማውረድ ከሆነ ተወያዩ ነው። እኔ የጦር መሳሪያ ማንንም አሸንፈው አያውቅም። አንዱ ይዋጋል ያሸንፋል፣ ሁለተኛ ጊዜ ደግሞ ተራውን ይዋጋል። እና በጦርነት ማሸነፍ አይቻልም። ሰላም ነው የሚያሸንፈው። ኢትዮጵያ ሰላም ይኑራትና በሰላም ታሸንፍ ብዬ ነው እናገራቸው። እሺ እንግዲህ ቄስ እንደነገሩን ከሆነ አሁን ያለንበት ጊዜ የችግር እንዲሁም ደግሞ የሽግግር ጊዜ ነው ብለውናልና በዚህ የችግርና የሽግግር ጊዜ ወደሚቀጥለው ምዕራፍ የማይሻገሩ ነገሮች ካሉ፣ ሀሳቦች ካሉ፣ ሰዎችም ካሉ ምን ሊሆኑ ይችላሉ? እነማንስ ሊሆኑ ይችላሉ? አንተ የምትጠይቀኝ ከባድ ነገር ነው እና የማይሻገሩ አሉ ሲባል ሁሉ ጊዜ ችግርና ሽግግር ነውጥና ለውጥ የማጣሪያ ጊዜ ነው። ያጣራል። የሚሻገሩትን ያሻግራል፣ የማይሻገሩትን ያስቀራል። ይሄ ጦርነት ዘላቂ አይደለም፣ ጊዜያዊ ነው። ዘላቂ ወደ ሆነው እንሻገር ነው የምለው። ይሄንንም ደግሞ ነው የሚወደው። ስለዚህ ማጣራቱን አየሩ ያጣራዋል፣ ጦርነቱም ያጣራዋል። የተረፈው ደግሞ በምድሩ ይኖራል። የሚቀጥለው ዓመት 2014 ከገባ በኋላ ከዚህ በፊትም በአንድ ጊዜ በሰጡት ቃለ ምልልስ ላይ ሰምቼ ነበረ። ምናልባት ከጥቅምትና ከህዳር በኋላ የሚጀምረው የኢትዮጵያ ትንሣኤ የሚጀምረው የኢትዮጵያ ብልጽግና አለ ብለዋልና ምናልባት ያንን ቪዲዮ ላላዩ ሰዎች ከ2014 በኋላ በኢትዮጵያ የሚሆነው ነገር ምንድን ነው? የሚፈጠረው ነገር ምንድን ነው? ለኔ የተሰጠኝ 30 ዓመት ነው። 2014 ሶስተኛ 10 ዓመት ውስጥ ነው የምገኘው። ሶስተኛ 10 ዓመት ቤተክርስቲያን የምትተራረቅበት፣ እርሻ የሚስፋፋበት፣ የማዕድን ማውጣትና የነዳጅ ማውጣት ስራ የሚበዛበት፣ ሰዎች ሁሉ ልክ እንደ መንፈሳዊ ሪቫይቫል የስራ ሪቫይቫል አድርገው ወደ ስራ የሚሮጡበት ዘመን ይሆናል። ነገሮች ይመጣሉ ማለት ሀብት መምጣት ይጀምራል። ሀብት ሲያገኝ ደግሞ ሁሉም መስራት ይጀምራል። የተኛው መነሳት ይጀምራል። የ500 ዓመት ችግር በ10 ዓመት ይፈታል። የ500 ዓመት ችግር በ10 ዓመት ይፈታል። ይህ ማለት ሰዎች ከነበሩበት የእንቅልፍ ጊዜ ይነቃሉ ማለት ነው። ይህ ምልክቱ ኦልሬዲ ተጀምሯል። በሁለተኛ 10 ዓመት ውስጥ ምን ተጀመረ? አንተ የመጡትን ትራክተሮች ቁጥራቸውን ጠይቅና ውሰድ። በዚህ ዓመት ብዙ ትራክተር መጥተዋል። እንደገና ደግሞ መስኖ ለማውጣት ብዙ ሞተሮች መጥተዋል፣ ከ2000 በላይ። እነዚህ የስራ መጀመሪያ መግቢያ ነው። ከዚያ በኋላ በመስኖ አትክልትና ፍራፍሬ ማደግ ይጀምራል። በሌላ አንጻር ደግሞ ወደ ማዕድን የሚሄዱ ወደ ተለያየ እንትን ይሄ ወደ ነዳጅ ማደያ ማውጣት የሚሄዱ፣ ወደ ግብርና የሚሄዱ፣ ወደ ንግድ የሚሄዱ መነቃነቅ ይጀምራሉ። ትልቁ ነገር ግን ለምንድን ነው ይሄ በዚህ በ10 ዓመት ውስጥ የሚሆነው? ሰዎች ይነቃሉ። መነቃቃት፣ የስራ መነቃቃት ይመጣል። ለስራ የሚያነቃቃው ሰው ይሁን መንፈስ ቅዱስ ይሁን አላውቅም። ለመንፈሳዊ ስራ የሚያነቃቃው መንፈስ ቅዱስ እንደሆነ አውቃለሁ። ለስራ የሚያነቃቃው ግን ሰው ይገኝ ይሆናል አላውቅም። ነኝ የስራ መነቃቃት ይሆናል። እና የኢትዮጵያ ችግሮች እስራት ለዘመናት የቆየው ይሄ
የባህርነት የመሃይምነት የተለያዩ ችግሮች ከኢትዮጵያ ይገፈፉና በሰው አእምሮ ውስጥ አዲስ ነገር መፈጠር ይጀምራል። አዲስ ነገር ሲል ወጣት ልጆች ሳይንቲፊክ ስራ ይጀምራሉ። የሳይንስ ስራ ደግሞ ይጀምራል። ቴክኖሎጂ ይበዛል። ቴክኒክ ይበዛል። ብዙ ፈጠራዎች በየቦታው በየከተማው በየመንደሩ ይጀምራሉ። በየሁኔታው ይጀምራሉ። አሁን ተጀምሯል ኦልሬዲ። አሁን ሁለት ልጆች መኪና ሰርተው አውሮፕላን ሰርተው ከ8ኛ ክፍል ወደ ዩኒቨርሲቲ እንዲገቡ ተደርጓል። ወደ ምርመራ መኪና የሰራም ልጅ አለ። እሱ ወደዚያ እንዲገባ ተደርጓል። ከየቦታው እንደዚህ ያሉ ልጆች ይለቃቀማሉ። አእምሮ ያላቸው አእምሮአቸው የሰፋው ልጆች ደግሞ በአንድ ቦታ እየተቀደሙ ነው። አሁን እየተማሩ ነው። ይሄ እንግዲህ ይሄንን እድገት ያመጣል ማለት ነው። ባለ አእምሮ ወጣቶች እድገት፣ የሥራ ማስፋፋት እድገት፣ ሰዎች አእምሮአቸው ወደ ሥራ ሲመልሱ ይሄ የስልጣን የክብር ነገር ትተው የሥራ ነገር ሲጀምሩ ነገሮቹ ሪቫይቭድ ይሆናሉ። ስራም ሪቫይቭድ ይሆናል ማለት ነው። እኔ እንግዲህ እግዚአብሔር የተናገረኝን ነው የምናገረው። የበልና አይደለም። የ500 ዓመት ችግር በ10 ዓመት ይፈታል። እኔ አሁን የሚመለከተው ኢትዮጵያ በጥያቄ ውስጥ እንዳለች ነው። የትኛው ቦታ ነው? ትግራይ ብቻ ነው ብትል ግን ኦሮሞም እንደዚህ ነው። አማራም ችግር ላይ ነው። ሁሉም ችግር ላይ ነው። ችግሩን የሚፈቱት እነሱ ራሳቸው ናቸው። ችግሩን ከፈቱ በኋላ ሰላም ይመጣል። ችግር ፍቱና ሰላም አምጡ በላቸው። ሁለተኛ መረጋጋትና መወያየት ሰላምን ያመጣል። ሶስተኛ ሰላም ከመጣ ደግሞ የሥራ ጊዜ ይዘጋጃል። ይሄ ግርግርና ፈተና ሁሉ የሥራ የጊዜ ሁኔታ ነው። ጊዜው ያልፋል። ጊዜው ሲያልፍ ደግሞ አሮጌው ጊዜ ሲያልፍ አዲስ ጊዜ ይመጣል። አዲስ ዘመን ይመጣል። አዲስ ዓላማ ይመጣል። አዲስ ሥራ ይመጣል። አዲስ አእምሮ ይመጣል። ልጆቻችን ጦርነትን ከመማር ትምህርትን ይማራሉ። ትምህርትን ከተጨበጠ ነገር ጋር ዕውቀትን ከተጨበጠ ነገር ጋር ሲያመጡ ሕዝብን ያነቃቃሉ። እነርሱም ይነቃቃሉ። መሪዎቻችንም መነቃቃት ይጀምራሉ። መነቃቀፍ ሳይሆን መገዳደል ሳይሆን መጠፋፋት ሳይሆን ልማትን የሚመኝ አእምሮ ይኖራቸዋል። ስለዚህ ከሰሜንም ልማት እንዲመጣ፣ ከመሃልም ልማት እንዲመጣ፣ ከምስራቅም ከምዕራብም ከደቡብም ልማት እንዲመጣ እመክራለሁ። ስለ ልማት፣ ስለ እድገት፣ ስለ ህዝቡ ሰላም እንድናስብ። የሚሞት ሰው ምንም ይዞልን አይመጣም፣ አፈር ይሆናል እንጂ ጤነኛ ሰው ግን ይመለሳል። እነዚህ ጤነኞች ነገረኞችም እንዲመለሱ፣ ነገር ቆስቋሾችም እንዲያቆሙ፣ እነዚህ ሁልጊዜ በቴሌቪዥን በተለያዩ ነገሮች ነገር የሚያሟሙቁም እንዲያቆሙ፣ ፖለቲሻኖች ደግሞ መረጋጋት እንዲጀምሩ፣ እንደ አውሮፓ እንደ አሜሪካ ማደግ እንዲጀምር፣ አፍሪካ በባርነት ውስጥ እየቆየ እየተደባደበ እየተገዳደለ መኖር እንዳይቀጥል ለአፍሪካም ጭምር እናገራለሁ።